ሰላም ሰላም የምንወዳችሁና የምናከብራችሁ አድማጮቻችን እንደምሰነበታችሁ። ይህ በገራሚ የማስታወቂያና የሚዲያ ስራ ይዘጋጃል። በአዋሽ 90.7 ኤፍኤም ሬዲዮ በኩል ደግሞ ወደ እናንተ ልንደርስ ተሰይመናል። የዝግጅቱ አጋፋሪዎች እኔም ማስደሳች ጋሻው፣ ታሪኩ በለው፣ ወርቅነሽ ለታ በመሆን እልፍኝ ውስጥ ተሰይመናል። ቴክኒኩን በተመለከተ ደግሞ አብርሽ በጥራት ያዝበታል፣ ወደ እናንተ ያደርስልናል። እናንተ ብቻ በራችሁን ስናንኳኳ ሬዲዮናችሁን ክፈቱ ብለን ዝግጅታችንን ጀምረናል። እንደምሰነበታችሁ አድማጮቻችን፣ እንደምሰነበታችሁ ባልደረቦች። እኛም እንደ ይባለው ተነስተንተስ በጣም እኔ ሰላም ነኝ። እናንተ እንዴት ናችሁ? አለን ኦኬ ነው። በጣም ምቾት ነው፣ ስሙ ነው ማለት ነው ብለናል። የማይክ ሙከራ አስመሰልከው እና ዛሬ እንዴት ነው? ምን ይዛችኋል ብለዋል አድማጮች። ከሁሉም ቆንጠር አድርገን ይዘናል። ያኔማ ብለን የምናነሳው ነገር አለ። በተጨማሪም ደግሞ ወደ ነጥሪቴ ቤተሰብም ጎራ ብለን እንመለሳለን። በሳምንቱም አለን። እንዲሁም የኪነ ጥበብ ቆይታችንም አለን። ባለፈው በይደር ያሳደርነው አለ አይደል ታታ፣ እሱን ያዛርገናል። በተጨማሪም ወቅታዊ ጉዳዮችን እያነሳሳን እንዲሁም በመሃል ሸጋ ሙዚቃ እያዳመጥን እስከ 9 ሰዓት የምንቆይ ይሆናል። አድማጮቻችን፣ የጋራ ነው የሬዲዮ ዝግጅት ዘወትር አርብ ከቀኑ 7 ሰዓት እስከ ቀኑ 9 ሰዓት ከእናንተ ጋር የሚቆይ ምርጥ ፕሮግራም ነው። አብራችሁን ቆዩ ያለን ፕሮግራማችንን ጀምረናል ማለት ነው። ይህን ካለን ስልክ ብናስተዋውቅስ 0115 54 33 16 በተጨማሪም አለን ሌላ 6804 ደግሞ ጻፍ ቢያደርጉልን እናነባለን። 0115 54 33 19ንም መጠቀም ይችላሉ። ሶስታችንን የምንጥራው ብዬ እኮ ይህ በእውነቱ ፍትሃዊ የሀብት ክፍፍል የስልክ ሼሪንግ ገነነው መኩሪያው ነፍሱን ይማረውና ፍትሃዊ የጠጅ ክፍፍል የሚል አንድ መጽሐፍ አለውና በጣም ምርጥ መጽሐፍ ነው። የምራው እሱ መጽሐፍ በነገራችን ላይ በሆነ ጊዜ ግን በሚዲያ ላይ አልኮል መጥራት ከተከለከልን ማስታወቂያ አይደለም። ከምን አንጻር ነው የሚለው ከምን አንጻር ነው ስትል በዓል እየተቃረበም አይደል? በሱም አውድ ልታየው ትችላለህ። አድማጮቻችን ቢያነቡት በጣም ደስ የሚለኝ መጽሐፍ ነው። በጣም ከወደድኳቸው መጽሐፍቶች አንዱ መጽሐፍ ነው። እንደው በጊዜ አስቀድመህ ስለ መጽሐፍ አነሳህና የሆነች ነገር ኮርኮር አረከኝና በለኝ። በብዛት አሁን ሰዎች ጋር እጄ ላይ መጽሐፍ ምናምን ያያሉና አጋጣሚ አንዲት ሴት ትራንስፖርት ላይ መጽሐፍ እጄ ላይ አይታ በጣም አነባለሁ ማንበብ ወዳለሁ ግን ተወደደ አለች። እና ብዙ ሰው ትልቁ ጥያቄ የሆነው አሁን ማንበብ ይፈልጋል ግን መጽሐፍ ተወደደ። ባለፈው እያልን ነበር አይደል ታታ። ለምሳሌ የመናገር መብትን ስናነሳ የመናገር በዓለም አቀፍ የመናገር ሐሳብን የመግለጽ መብት ስናነሳ ከዓለም አቀፍ ሕግም ከኛም ሕጎች አንጻር ስናይ ምን ነበር ያነሰረ ካስታወስክ በተለያየ መንገድ ልትገድበው ትችላለህ። ነጻነትን የመናገር የመጻፍ የማውራት የመሳሰሉትን ለምሳሌ ወረቀት በማስወደድ ከፍተኛ ግብር በመጣል እያልን ነበር አይደል። መጽሐፍ ማንበብ ትፈልጋለህ፣ መጽሐፍ ውድ ነው። ነገር ግን የሚያነብ ትውልድ የሚያነብ ማህበረሰብ ያውቃል። የሚያውቅ ማህበረሰብ ደግሞ አይጣላም። የማይጣላ ማህበረሰብ ደግሞ ሀብታም ይሆናል። ሁሌ የምንላት ነች በእኛ ፕሮግራም ነችን ነገር አይደለ። ስለዚህ ማንበብ ትችል ዘንድ ደግሞ መጽሐፍ መደጎም ካለበትም መደጎም እኮ አለበት። ግን የመጣህበት መንገድ ጥሩ ሆኖ ሳለ አንድ ጸሐፊ ሲጽፍ ዓላማና ምክንያት አለውና የሚጽፍበትና ለምሳሌ የአንዳንድ መጽሐፎች ለሆነ ሰው መልእክት ማስተላለፊያ ነው የሚመስሉት። ለምሳሌ በጣም በአገራችን አሁን ገበያ ላይ ወጥተው በጣም ውድ የሆኑ የአንድን ሰው ደሞዝ 1/3 የሚሆኑ እነዚህ መጽሐፍት ዋጋቸው የተወደደው ለምንድን ነው ስትል ለሆነ ሰው መልእክት ለማስተላለፍ ነው። ደግሞ ኔስማክ ወርቁ እና ለማየሁ ገላጋይ መጽሐፍ ሲያሳትሙ ዋጋቸው ቆንጆ ነው፣ ወረድ ይላል። ምክንያቱም እነሱ ደግሞ ተደራሽነቱ ለሁሉም የሚሆንበት ኮንዲሽን ነው። ነገር ግን መጽሐፍ በጣም ብዙ በሊታ አለበት። አንደኛ አሳታሚው አለ፣ ሁለተኛ ራሱ ደራሲው አለ፣ ሶስተኛ ደግሞ የተለያዩ ሽርፍራፊ የሆኑ ነጋዴዎች አሉ። ለምሳሌ አንድ ሰው ከአንድ መጽሐፍ መደብር መጽሐፍ ገዝቶ ሊሸጥ ወሰደ። ስለዚህ ያ መጽሐፍ መደብር መጀመሪያ የሚገዛው ከሌላ አካል ነው። ካሳታሚ ይገዛል። ካሳታሚ ወስዶ እሱ ደግሞ እዚህ ያከፋፍላል። የወሰደው ሰውዬ ደግሞ መልሶ እሱን ማትረፍ አለበት። ስለዚህ ለምሳሌ አንድ መጽሐፍ ዋጋ 500 ብር የጀርባ ዋጋ 500 ብር ቢሆን ምናልባት መጽሐፉ የታተመው በ200 ብር ሊሆን ይችላል። ስለዚህ ይሄ 300 ብር መሀል ላይ የሚዋልል ነው። ምክንያቱም አንተ እንደ ሸቀጥ መጽሐፍ ስትገዛ ትከራከራለህ። አረ ቀንስ ምናምን ስትል ዲስካውንት 25% ምናምን ተብሎ የሆነ ብር ይቀንሳል። ስለዚህ 500 ብር መጽሐፍ 400 ብር ገባ ማለት ነው። ከዛሽ ከ400 ብር ላይ
እንዳልነው ነጋዴው መንግስት የሚመለከተውም ሲሸራረፍ ያቺ ሳንቲም ስትወሰድ እንደዛ ይሆናል። እዚህ ጋር ምን ልጨምርልህ ፈልጋለሁ መሰለህ? አሁን የኑሮ ውድነቱ አለ፣ ደራሲው ደግሞ መብላት አለበት አይደለ? መኖር ሳይችል ማኖር አይችልም። ለዚህ ድጎማ ያስፈልገዋል ነው። አንዳንድ የአውሮፓ ሀገራት ከጋዜጣ ጋር የተገናኙ ስራዎችን እንደሚደጉሙ አውቃለሁ። ስለዚህ ከዚህ አንጻር የሚመለከተው አካል ምህዳሩን መስፋት ካለበት የሚመለከተው አካል ወሰድ አድርጎ ተግባራዊ እንዲያደርገው ነው መልእክታችን። ዞሮ እኔ አንተ እያለ ማሰብ የሚችል ትውልድ እንዲኖር መጀመሪያ የነቃ አእምሮ ሊኖር ይገባል። ንቃቱ ደግሞ የሚመጣው ከማንበብ ነው ከማወቅ ነውና የእውቀት ሼሪንግ ወይም የእውቀት ክፍፍል እንዲኖር የግድ አንዳንድ ነገሮች መቀነስ ካለባቸው መደጎም አለባቸው። ነገ እንዲጽፍ መደረግ አለበት። ደራሲው ከያንያን ነገ እንዲከይኑ ለማድረግ መጠቀም መቻል አለባቸው። ስለዚህ በዚህ አጋጣሚ አንድ መረጃ ይዛል ብዬ አስባለሁ። መምህርት እንግዲህ አንቺ የትምህርት ሚኒስቴር ያወጣው ከዚህ በኋላ ከዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ቀደም ብሎ እስቲ እሱን ጉዳይ ከፈረሷ ይባላል። መምህርት ወርቅነሽ እባክሽ ቀጥይ፣ ባንቺ ያምራል እንደው አሁን ላይ ምንድነው የመምህራን ቁጥር በጣም እያነሰ ነው ያለው በከተማዋ። በጣም እጥረት አለ በየቦታው ማለት ነው። ምንድነው የተባለው? አብዛኞቹ የማስተማር ፍላጎት ስለሌላቸው ነው። መምህርነትን መርጦ ወደ መምህርነት የሚገባ ተማሪ የለም አሁን ላይና ትምህርት ሚኒስቴር ምን አወጣ? ከዚህ በኋላ ልክ ከዩኒቨርሲቲ ተመርቀው ከመውጣታቸው በፊት ወደ ስራ ከመሰማራታቸው በፊት ገጠር ላይ ላኩና በመምህርነት ይበተኑና አስተምረው ይመለሳሉ የሚል መረጃ ነው ያለው። እንደውም የሚገርምሽ ነገር ይሄን እንደውም በደንብ የሚመለከተው አካል ቢሰማን ጥሩ ነው፣ ደስ ይለኝ ነበር። በፍላጎት ለምሳሌ እኔ በፍላጎት መምህር የመሆን ፍላጎት ኖሮኝ የጠየኩበት ኮንዲሽን አለ እና የመምህርነት ማስረጃ ሊኖር ይገባል። አየሽ አሁን ፓሽኔትድ ሆኖ እኔ መምህር ልሁን ብሎ ፍላጎት ያለው በጣም ብዙ የማስተማር ፍላጎት ያለው አቅም ጥበብ ያለው ሰው አለ። ነገር ግን ሄዶ የሆነ ትምህርት ቤት ሲቀጠር ሱፐርቫይዝ ሲደረግ ማስረጃ አምጣ ሲባል ትምህርት ቤቱ እንዴት ነው የሚያደርገው? ስለዚህ አንድ መምህር ያለ እንትኑ ተቀጥሮ ከዛ በኋላ ሌላ መምህር ጥያቄ ሲመጣ ደርቦ ነው የሚያስተምረው የሚል አንዳንድ ነገሮች። ስለዚህ አሁን ይሄ የመምህር እጥረት ነው እውነት ወይስ ማንዴት የመስጠት ጉዳይ ነው? መምህርት ትቀጥያለሽ ወርቅ። ፕሮፌሰር ብርሃኑ ነጋ ለህዝብ እንደራሴዎች ምክር ቤት እንዳብራሩት ከሆነ በሀገሪቷ ላይ 100,000 መምህራን ያስፈልጋታል ሀገሪቷ ነው እንደ ሀገር ደረጃ አጠቃላይ በሀገር ደረጃ። ነገር ግን መምህርነትን ወደው 100 ቢመጣስ የምር መምጣት ይችላሉ? ፍቅሩ ማስተማር መውደዱ ከዚህ በፊት የነበረን እሁዱ ፕሮግራማችን ላይ ቃለ መጠይቅ አድርጌዋለሁ መምህር ሀብታሙ አለማየሁን። አጋጣሚ ትውውቃችን ቆየት ያለ ነውና መምህርነትን ወዶ ከሚሰሩ ሰዎች አንዱ እሱ ነው። ሁሌም ባነሳው እሱን ነገር ደስ ይለኛል። መምህርነት ሲነሳ ማለት ነው እንደተመረቅን ነው የኛው ባች ነው እንደተመረቅን 2010 ነው ከአዲስ አበባ ዩኒቨርሲቲ የተመረኩት። ዓመተ ምህረቱን እየነገርኩ ያለሁት የዛ ጊዜ የነበረ የኢኮኖሚ ሁኔታ እና እሱ የሆነውን ልነግር ስለፈለኩ ነው። ተመረቀህ 16400 ብር ደሞዝ ተፈትኖ አለፈ ፈተናውን። በጣም እያመነታ ነው የተፈተነው። ሀብትሽ እየሰማኝ ከሆነ በዚህ አጋጣሚ በፍጹም አልፈልግም ብሎ ጥሎት ወጣ። ለምን ሲባል ምንድነው ያለው? እኔ አስተማሪ ነው የምሆነው። እንግዲህ አስብ 16400 የቀኝጫቢ ብሯን ሳንቲሟ ስለረሷት ነው። ብቻ በዛን ሰዓት የነበረ ኢኮኖሚውን አስበው። ከዛ ወረደና በ4000 ስንት መቶ ብር አዲስ አበባ ዩኒቨርሲቲ የመጀመሪያ መምህርነት ተቀጠረ። አዲስ አበባ ዩኒቨርሲቲ አሁን ሶሻል ወርክ መምህር ነው። ስለዚህ የወደፊቱን ኢትዮጵያ ለመገንባት መጀመሪያ መሆን ያለብህን አለብህና ደግሞ እንደ መምህር ሀገር የሚገነባ የለም። ልትወደው ይገባል። ሀገር የሚገነባው መምህር ነው የሚል እምነት ነው ያለኝ እኔ። ትክክል። አዎ ልክ ነው። በነገራችን ላይ አሁንም ቢሆን መምህርነትን የሚጠላ መምህር የለም። መምህር ሆኖ ማለት ነው እየሰራ ያለ ምንድነው ተማሪው መምህርን እያየ ስለሚያድግ ነው መምህርነትን ሊመርጥ የማይችለው። ካለባበስ አንፃር ትዝ ይለኛል አንዲት ተማሪ አንድ አስተማሪያችን እኮ ምንም ነገር አይቀይርም ምናምን ስትል ሰምቻታለሁ። እኔ መምህር እንደሆንኩ አታውቅም መንገድ ላይ ምንም እኮ አይቀይርም ሁሉ አንድ አይነት ከ3ኛ ክፍል ጀምሮ እስካሁን አንድ አይነት ነው የሚለብሰው ምናምን። ምንድነው ኢኮኖሚው በጣም የወረደ እንደሆነ ነው መምህርነትን የሚያስበው። እሷን ግን እየቀየራት እንደሆነ አላወቀችም። ይህንን ለመረዳት ደግሞ ተማሪዎች ጊዜ ይፈጅባቸዋል። ይህንን የሚረዱት የሆነ ደረጃ ላይ ከደረሱ በኋላ ነው ያኛው የሚመጣውና መምህር ሆኖ መምህርነትን የሚጠላ የለም። ነገር ግን ተማሪ ሆኖ ከስር የሚፈልቅ ግን ተማሪ የለም። ከዚህ ጋር የሚጋጭ በተግባር ያየሁትን ነገር ልንገርሽ ያወርቅ። ከአመታት በፊት ነው ኤሌመንተሪ ተማሪ ሆኜ አንድ ስልጠና ላይ ማለት እኔ ተማሪ ወክዬ ሄጄ ነው እንግዲህ እና ምንድነው መሰላችሁ የተደረገ 82 መምህራን አለ፣ ጥቂት ተማሪዎች አሉ። ያው ታውቀዋለች ወርቅ የተማርንበትን ትምህርት ቤት እና እዛ ቦታ ላይ 82 መምህራኖች አሉ። አሰልጣኙ ትልቅ ሰው ናቸው። እስኪ መምህርነቱን ወዳችሁ የምትሰሩ ሲሉ 2 አስተማሪ አስታውሳለሁ። አንደኛው ፊዚክስ አስተማሪ ነው፣ አንደኛውን ፖዚሽን ረሳሁት። እና 80 መምህራን
በግድ ነው የገቡት ማለት ነው። የዛ ጊዜ እንዳልኩ ተማሪ ነኝ፣ የኤሌመንተሪ ተማሪ ነኝ። የምር ነው የደነገጥኩት። ሁለተኛ ደግሞ ውጤት ዝቅ ሲልብህ መምህርነት ትገባለህ። አየህ አመለካከት ራሱ ችግር አለ ማለት ነው። ይሄ ነገር መቀረፍ አለበት ነው። መምህር ማለት ሀገር የሚገነባ ነገን የምሰራበት ሙያ ቢኖር መምህር አንዱ ነው። ልጅህን አምነህ የምትሰጠው። ትክክል። እንደዛ አልነበረም እኔ የገመትኩትኝ። ከገቡ በኋላ የሚጠላው የለም፣ መውጣት አይፈልግም። ለው መምህራን ስራቸውን አይለቁም። በነገርክ ላይ አብዛኛው እዛው ላይ ነው መቆየት የሚፈልገው። በጣም ብዙ የተሻለ ነገር እኔ ሁላ ኤንጂኦ ስራ አግኝቼ ነበርና በጣም እወደዋለሁ። በቃ ይሄ ለመውጣት በጣም የሚያዳግትክ ነው የሚሆነው። ችግሩ ምንድነው? ከገባክ በኋላ የሚያበላሹክ አመራሮች አሉ። ይሄ የትምህርት ቤት ላይ ያለ ማለት ነው። የትምህርት ስርዓቱ ወይ ደግሞ የትምህርት አካሄዱ እንድታበላሽ ያደርግሃል። አንዳንድ ጊዜ ጠንካራ ማትሆን ከሆነ የነበረከን ኃላፊነት ትተክ በቃ ቸልተኛ እንድትሆን የሚያደርጉ በጣም ብዙ ነገሮች አሉ። የመምህርነት ስራ ደግሞ የአይምሮ ስራ ነው እንደሚታወቀው። የአይምሮ ስራ ደግሞ አይምሮ ተጠብቆልክ ነው ልትሰራ የሚገባው። በብዙ ቦታ የምትወጋ ከሆነ በቀኝም በግራም እየወጉክ መስራት ደግሞ በፍጹም ነው የማትችለው። እና አሁን ላይ ባለው እኔ አሁን ስንት አመት አስተምራለሁ? 8 አመት ምን አስተምራለሁ በማስተማር። አሁን በዚህ 8 አመት ውስጥ 3 ትምህርት ቤቶች አይቻለሁ። ከ3 ትምህርት ቤቶች ውስጥ እያንዳንዳቸው በቦታው ላይ ያሉ አመራሮች የተለያየ ነገር ነው ያላቸው። አንደኛውን በጣም የምወደው ነው። ከዛ በዘለለ ያለው አሁን ላይ በስትመጣ ግን አብዛኛው ደስ እያላለው የሚሰራበት የሚባል ግን ማስተማሩን አይደለም የጠላው፣ የሚያስተምርበት መንገድ ቦታው ምቹ አለመሆኑ አንዳንዴ እንዲያስጠላ ያደርገዋል እንጂ አብዛኛው ግን መምህር በጣም ወዶት አክብሮት የሚሰራው ስራ ነው። ያስማማኛል ወርቅ። ይሄን ሁሉ የምንለው ለምንድን ነው? መስተካከል ያለበት ነገር እንዲስተካከል። ፕሮፌሰር ብርሃኑ ነጋ እንዳሉት ደግሞ የዩኒቨርሲቲ ተማሪዎች ወደ ተለያዩ የሀገሪቷ ክፍል እየሄዱ እንዲያስተምሩ። በነገራችን ላይ እኮ ጠቀሜታም አለው። አዲስ ነበር ነገር ነው። በእርግጥም ከ9ኛ ክፍል ነበር ድሮ። ደስ ያለ ነገር ምንድነው? እርሳቸውም ሲገልጹ ቀደም ሲል የነበረ መሆኑን ጭምር መግለጻቸው ደስ ብሎኛል። እኛውን እንፍጠረው እኛውን የፈጠርነው አላሉ። ደስ ብሎኛል። እሱ የነበረ ነገር እርሳቸውም በዛው ነው ያለፉት። ጠቀሜታው ምንድነው መሰለ? ልምድም ታገኝበታለህ፣ ራስን ሼፕ ታደርግበታለህ፣ ራስን ቅርጽ ታስይዝበታለህ። ገና ተማሪ ሆነ ኃላፊነት እንዲሰማ ትሆን ማለት ነው። እዚህ ጋር አንድ የሚገርመኝ የእህቴ ልጅ በባዮሎጂ አፕላይ ባዮሎጂ ግራጁዌት አድርጎ መምህርነት ገባ እና በአንድ ፔሪድ ውስጥ የሳምንት አስተማራቸውና እሱም ግራ ገባው፣ ተማሪዎችም ግራ ገባቸው። ማለት ገብቶኝ ግራ ገባኝ። ምክንያቱም መጀመሪያውኑ እየተላመደው ሳይመጣ ቀጥታ እንደገባ መምህር ሆነ። ምንም ልምምድ የለው። ያለቅድ ሲያስተምር በነገራችን ላይ ሙያ የራሱ ያለቅድ ራሱ የቻለ ትልቅ ሙያ እኮ ነው። ዶክተር ኦሊያድ እንግዲህ ሰምታል ጉድህን እያልኩት ነው። ፔዳ የሚባል የራሱ ትምህርት አለው አይደለ ወርቅ? ስለዚህ በዛ ውስጥ ማለፍ ቢችል የተሻለ ነገር ይፈጥራል ማለት ነው። ሜቶዶሎጂውን ማወቅ በራሱ ራሱን የቻለ ሙያ እስከሆነ ድረስ ያስፈልገዋል ማለት ነው። ስነ ልቦና ነው አይደለም? አብዛኛው ፔዳጎጂ የማስተማር ስነ ዘዴ ነው። ስነ ዘዴና ከዛ ውጪ ተማሪዎችን ደግሞ መረዳት ነው። ከድሜም ከምንም ትምህርት ላይ ይሄን ካልን አንድ ነገር የመምህሩ ላይ ልጨምርና ወደ ሙዚቃ ግብዣ እንሄዳለን። የዛ ጊዜ አስተማሪ ያገባች ሴት ልጅህ ለአስተማሪ ስትድራት የኛ ሙሽራ ኩሪ ኩሪ አገባች አስተማሪ፣ የኛ ሙሽራ ኩሪባቸው በእንግሊዝ አናግሪያቸው። እንግሊዝኛ መናገር ራሱ አየህ እኔም በጀምር ደስ ይለኛል። በጠገራ ብር ዘመን በዛ ሰዓት በጣም ክብር ነበራቸው መምህራን። አሁን ላይ ግን በጣም ክብር የሌላቸው ናቸው። አሁን ይሄ በጣም እኔ የምናደድበት ነው። በትራንስፖርቱ ቦታ ብትሄድ ክብር የለህም። የሆነ ትራንስፖርት ነፃ አገልግሎት ይሰጣል። ነገር ግን እዛ አካባቢ ተማሪዎች ተሰልፈው እኩል ነው የምትሰለፈው፣ ችግር የለውም መሰለፉ። ነገር ግን በቃ ይሄ ማህበረሰቡ መምህራን መጡ ደግሞ ምናምን የሚባልበት ሆኗል። በዚህ ልክ እንዲወርድ ተደርጓልና አንድም መምህርነትን እንዲመርጡ የመምህርነት ሙያ ቢከበር በዚህ አጋጣሚ ክብር ለመምህራን እኔ ሃይ ስኩል እየተማርኩ ሚኒ ሚዲያ መራ ነበርና ክብር ለተማሪ ክብር ላስተማሪ መፈክሬ ነበር። ሳምንታዊ መፈክሬና ወርቅ ታስታውሻት ይሆናል። ክብር ለተማሪ ክብር ላስተማሪ በጣም መወዳት ሞቶ ነበረችና ክብር ለተማሪ ክብር ላስተማሪ ብለናል። እንግዲህ ዛሬው መግቢያችን እንደዛ ብለናል። ለምን እንደዛ ካልን የታሪኩን ምርጥ ሙዚቃ አለ። ታሪኩ አንተ ነህ እንዲጋብስከው። በነገራችን ላይ ታሪኩ መንጀታ፣ ታሪኩ ጋንካሲ፣ ታሪኩ የተባሉ በጣም ታሪኩ ሰዎች በጣም ሀገሪቷ ላይ ከፍተኛ ይሄን ሙዚቃ ያኔማ ብለን እንመለሳለን። አድማጮቻችን አብራችሁን ቆዩ። ፕሮግራሙ የጋራ ነው። በገራሚ የማስታወቂያና የሚዲያ ስራ ይዘጋጃል። በአዋሽ 90.7 ኤፍኤም ሬዲዮ በኩል ደግሞ ወደ እናንተ እየደረስን እንገኛለን። አስደሳች ጋሻው ታሪኩ በለው ወርቅነሽ ለታ እልፍኙ ተሰይመናል። አብራችሁን ቆዩ። መልካም ቆይታ። አድማጮቻችን ተመልሰናል። ያኔ ብለን ተመልሰናል። በጣም ከወደድኳቸው ዘፈኖች አንዱ በጣም ደስ የሚል ዘፈን ነው። ያኔ
ዳማከሴው መድኃኒት ነበረ፣ ያኔ ምርቃቱ በረከት ነበር፣ ያኔ እያለ ነው የሚያነሳውና እንዴት አየኸው ሞክሼን? በጣም እና ዳማከሴው በረከት አሁንም መድኃኒት ነው። አሁን ነጮቹ ወደ እኛ እየመጡ ነው። እኛንን ወደዛ ለመሄድ ጥረት እያደረግን ያለ ነው እንጂ አሁን የነበረው ነገር ብዙ ነገሩ ወደዛ አሁን ጥግ ደርሰዋል። ጥግ የደረሱበት እርካታ ላይ አይደሉም። ስለዚህ ወደኛ እየመጡ ነው እና አሁን ዳማከሴው መድኃኒት ነው። በእርግጥ መድኃኒትነቱን እኮ አልተሻረበትም አይደለ? መድኃኒትነቱን እንደተጠበቀ ነው። ነገር ግን የራሷን ጥላ የሰዋን ጠልጥላ ይባላል አይደለ? የሰው ያንጠለጠል ነገር ይመስላል። በዛ ላይ ደግሞ ይኸውልህ ዳማከሴ ከጥንት ጀምሮ ኢትዮጵያ ነበራት አለን አይደለ? ከጥንት ጀምሮ እንደ አጋጣሚ የበቀለ አይደለም፣ የቆየ ነው። ግን ማዘመን ግን አልቻልንም። አሁን ይኸውልህ አስዬ ዘመኑ የመጣውን ግን በከፍተኛ ዋጋ እንገዛዋለን። የሚገርመኝ እሱ ነው። ልክ ነህ። አሁን በብዛት አሁን የእሱ ዘፈኖች ወደ ሰላም ምናምን ወደሚል ነገሮች ያዘነብላሉ። የታሬ ግን አንድ እውነት አለ። የመጀመሪያው ሰው ይሄ የሰው ስሜቶች ሰብአዊ ስሜቶች የሚባሉ አሉ። እነዚህ ሰብአዊ ስሜቶች መናደዱ፣ መጣላቱ ምናምን ጭር ሲል አልወድም የሚል ዘፈን ነበር ታስታውስ ከሆነ የአንዲት ዘፋኝ እርጎዮች ቤተሰብ ልጅ ትመስለኛለች እና ጭር ሲል አልወድም እና ዝምታው ጸጥታውም የሚከብድበት ኮንዲሽን አለ። አሁን ያለው ነገር አንዳንዴ ጸጥ ሲል ጭር ሲል የሚከብድህም ነገር ስላለ አሁን የሚፈጠረውም ነገር ድሮም ነበር ጥንትም ነበር። መድኃኒቱ እንዳልኩ አሁን ከመድኃኒቱ እንዳንወጣ ታታ ማዘመን ያልቻልንባቸው ምክንያቶች እንግዲህ ምንድን ናቸው? ድህነታችን እንዳለ ሆኖ ማዘመኛውንም ወስደውብን ነበር። ይሄ መጣ እንግዲህ ጨዋታው ለዛ ነው በደንብ ሊዘመን ያልቻለው። ብዙ የአውሮፓም ሆኑ ብዙ ሀገራት ላይ ትልልቅ የሚባሉ ሀገራት ላይ የኛ መጽሐፍቶች ተወስደዋል አይደለም? ስለዚህ ይሄኛውን አሁን በሕክምናው መጽሐፍቶች እንደወሰዱብን ይነገራል። በሕክምናው ላይ ወሰዱም እኮ መጽሐፉን የሚያውቁት ሰዎች ደግሞ ነበሩ። እነሱ ስራውን መስራት ይችሉ ነበር። ለምሳሌ 50 መጽሐፍ ቢሄድ 100 ጥበበኛ 200 ጥበበኛ ከዛ በላይ። ምክንያቱም ለምሳሌ አንድ በብራና የተጻፈ መጽሐፍ እርግጠኛ ነኝ አንድ ጸሐፊ ቢጽፈው መቼስ አንድ ሰው ብቻ ያነበው። አዎ ልክ ነህ። ምንድነው እኔ ደግሞ ከዚህ ጋር እንትን እምለው ለስንፍናችን ሽፋን እየሰጠሁት ሳይሆን ለዛ ሽፋን እየሰጠሁት አይደለም። ነገር ግን መምህር መንገዱን ነው የሚያሳይክ፣ ከዛ በኋላ ትሰራለህ። እነሱ መንገዱን አሳይተውናል። ነገር ግን መንገዱን ደግሞ ተወስዶብናል። ሌላ መንገድ ነው ወይኛ መፍጠር ያለብን እንጂ። ይኸውልሽ አሁን እዚህም ጋር የማይዋጥልኝ አንድ ነገር መሰለሽ። ለምሳሌ የሆነ ፊልም ላይ አደራ ተብሎ የተሰጠውን ነገር ተሰጠው ጽሁፍ ነው። ስለዚህ ያን የሚፈልገው አካል አለ፣ ካርታ ነው። ስለዚህ ልጁ ምንድነው ያደረገው? ጀርባው ላይ ተነቀሰው። ከዛ ያንን ካርታ አቃጠለው። አሁን ካርታው ተቃጥሏል ብሎ የሚያስብ አካል ካርታው ተቃጥሏል፣ ነገር ግን ካርታውን ጀርባው ላይ ተነቅሶታል። ገባሽ? ስለዚህ ልክ እንደዚህ ሁሉም ሰው እንደዚህ ቢነቀሰው አእምሮ ላይ እውቀቱን ቢነቀሰው እንዴ በብዛት እኮ ታሪኮቻችን አፈ ታሪኮቻችን እኮ ካፎ ዳፍ ነው። ታዲያ እውቀታችን ስለምድረው ካፎ ዳፍ ይመጣ እንዴ? ለምሳሌ አሁን ብዙ ምርጥ የሚባሉ ወጌሻዎች የባህል ሐኪሞች አሉ። እነሱ አሁን ቤተሰቦቻቸው ፊደል ስለቆጠሩ ስለተማሩ አይደለም፣ እንደዚሁ ካፎ ዳፍ እና ደግሞ ሙያ ነው የሚያስለምዷቸው። ኤክስፒሪየንስ ነው፣ ስኪል ነው። ያንን ሲይዙት መጥተዋል፣ ዛሬ ደርሰዋል። ታታ ወጌሻ ስትል የምወደው ሙያ አንዱ ነውና ብዙ ዘመናዊ ሕክምና ያላሻረውን ነገር መድኃኒት ሲሆኑ ታያለህ። ይሄንን ማዘመን አይቻልም ወይ ነው? ማዘመን ይቻላል፣ ግን በጽሁፍ ነው የተላለፈላቸው። ስለዚህ ያ ጀርመናዊ ወይም ደግሞ የሆነ ዜጋዊ የኛን መጽሐፍ ወሰደ ተብሎ እንደዚህ የሚሆነው ነገር እኔ አንዳንዱ አይመቸኝም። ታታ ለማንኛውም አባቶቻችን እውቀቱ ጥበቡ ነበራቸው፣ አሁንም እውቀቱ ጥበቡ ያላቸው አሉ። ነገር ግን እንዳይወጣ የሚፈለግበት ምክንያት አለ። አንዳንድ የሚወቀሱ የሃይማኖት ተቋማት አሉ። ለምሳሌ እስልምናው የሚሆን ክርስትናው ትልልቅ የእውቀት መጽሐፍት እጃቸው ላይ አለ። ለምንድነው ማውጣቱ? መውጣቱ ምናልባት አደጋም ስለሚኖረው እኮ ነው። የማይሆን ለምሳሌ የሞት ነጋዴው ተብሎ ስሙ የተነሳ አልፍሬድ ኖቤል ነበር አይደል? አልፍሬድ ኖቤል የሆነ ጋዜጣ ላይ ስሙን አየ፣ ሞት ነጋዴው ሞተ ተብሎ። ከዛ በኋላ ሞት ነጋዴው ሞተ ተብሎ ሲያዩ አሃ የኔ ታሪክ ለካ ከሞትኩ በኋላ ያለኝ ታሪክ ይሄ ነው። ስለዚህ ምን አደረገ? የመጀመሪያው ተግባር ይሄን ቀየረ። ለምን ይሄን ያስባለው? የሱ የሰራው ነገር ተሳስቶ ሌላ ቦታ ገባ። እሱ የሰራው መደርመሻ ለተራራ ለልማት ነው። ነገር ግን ለሰው ማጥፊያ ለሰው መግደያ አድርገው ሰዎች ወሰዱት። ስለዚህ እነዚህ የሃይማኖት ተቋማት ውስጥ ያሉት ትልልቅ እውቀቶች ወጥተው ማዳኛ የሚሆነው መግደያ እንዳይሆን የሚፈሩ እኮ አባቶች አሉ፣ ሊቃውንት አሉ እንጂ እኔ ፈረንሳዊ፣ ጣሊያናዊ፣ ጀርመናዊ፣ ስፓኒሻዊ መጽሐፉን ስለወሰደ የኛ እውቀት ተወሰደ
አይዋጥልኝም። እሱ እንድትይዝልኝ እፈልጋለሁ። መከራከሪያ እንዳናደርገውና እኔ እናንተ በኋላ በደንብ እናወራበታለን። ነገር አድማጮቻችንስ ምን ይላሉ በዚህ ጉዳይ ላይ? ታታ እንዳለው አሁን መጽሐፎች ቢወጡ በርግጥ አሁን እንደ ግለሰብ የሚያስማሙም ነገሮች ሊኖሩ ይችላሉ። እኔ በግል ብጠይቀኝ ልክ እንደ አልፍሬድ ኖቬል አይነት ነገር ሊከሰት ይችላል አይነት ነገር ነው ያንተ ስጋት አይደል? ስለዚህ ስጋታቸው ልክ ነው እያልክ ነው። ለምን አድማጮቻችን እየገቡ ለምን አንጨዋወትበትም? የጋራ ለምን አናደርገው? ይሄን ካለን አድማጮቻችን ፕሮግራማችን የጋራ ነው። በገራሚ የማስታወቂያና የሚዲያ ስራ ይዘጋጃል። በአዋሽ 90.7 ኤፍኤም ሬዲዮ በኩል ደግሞ ወደ እናንተ እየደረስን እንገኛለን። አስደሳች ጋሻው ታሪኩ በለው ወርቅነሽ ለታ አልፍኙስ ተሰይመናል። ሃይማኖት ሽመልስ ደግሞ በቴክኒኩ በኩል ታዝበታለች። በመላው አዲስ አበባና አጎራባች ከተሞች ላይ በቀጥታ እንደመጣለን። በመላው ዓለም ላይ ደግሞ በበይነ መረብ ወይም በኢንተርኔት አማካኝነት እየተደመጠን እንገኛለን። ስልክ መስመራችንም አለን። ወርቅ አስተዋውቂው 0115543316 ወይም ደግሞ መጨረሻውን 19 አድርገው ይደውሉልን። በ6804 ደግሞ የጽሁፍ መልእክት ያደርሱን። እኛም መልሰን ወደ እነሱ የምናደርስ ይሆናል። አድማጮቻችን አብራችሁን ቆዩ። አድማጮቻችን ሀገር በቀል እውቀቶች እንዲገደቡም ተደርጓልና አብዛኛውን ጊዜ ሀገር በቀል እውቀቶች የሆነ ቦታ ላይ ቆመዋል ይመስለኛል እና ያንንም አንድ ላይ አድርገው ቢነግሩን ባይ ነኝ። ምክንያቱም ፕሮግራማችን የጋራ ነው። እኛ አልፍኝ ውስጥ ቁጭ ያልን እንጂ ፕሮግራማችን የጋራ ነው። በያሉበት አረፍ ብለው የሚያዳምጡንም ቁጭ ብለው እንዲወያዩበትና እንዲያብሰለስሉት እንዲሁም የጋራ እንዲያደርጉት ነው ዓላማችን አይደለ? ስለዚህ እንደዋወል ማለት ነው። በስልክ መስመራችን እየገባችሁ ሀሳብ ብትሰጡን እኛም መልሰን የጋራ የምናደርገው ይሆናል ማለት ነው። ሌላ የጋራ ምን ያስከው ጉዳይ አለ? ወደ በኋላ አካባቢ ሰዓት ካለን የምናነሳ ይሆናል። ሰሞኑን አሜሪካ በዶናልድ ትራምፕ በኩል የወጡ አንዳንድ የኢኮኖሚ ቡጤዎች እና እነሱን ምናልባት ጊዜ ካለን ማህበረ ፖለቲካ ላይ በኋላ የምናነሳሳቸው ይሆናል። አሁን ግን ይሄን ካለን ለምን ወደ ታታ ፕሮግራም ያኔማ ለምን አንነድም? ይቻላል። ያኔማ ብለን እንመለሳለን። አድማጮቻችን አብራችሁን ቆዩ። ፕሮግራማችን የጋራ ነው። ፈረሱም ሜዳውም ይሄው። የተከለከለው የኢትዮጵያ ታሪክ ድርሰት አሸናፊ ፈንቴ 2015 ዓመተ ምህረት የአውሮፓ ሚስጥራዊ ማህበራት እና ኢየሩሳሌም። የቃል ኪዳኑ ታቦት ከኢየሩሳሌም ተነስቶ ወደ ኢትዮጵያ ከገባበት ከ5ኛው መቶ ክፍለ ዘመን ዓመተ ዓለም ጀምሮ ከራሷ ከኢትዮጵያና ምናልባትም ታቦቱ ከተወሰደባቸው አይሁድ ቀሳውስት በስተቀር ስለ ታቦቱ መዳረሻ የሚያውቅ ሌላ ማንም አካል የነበር አይመስልም። ከነዚህ ሁለት አካላት ውጪ ታቦቱ በኤሌፋንታይን ለምዕተ ዓመታት ቆይቶ ወደ ኢትዮጵያ በመሰደዱና ቀጥሎም ኢትዮጵያ ከ1000 ዓመታት በላይ ጳጳሳትን ከግብጽ ስታስመጣ የነበረ መሆኑ ተከትሎ የግብጽ ቅብጢ ቤተክርስቲያን ጉዳዩን በሶስተኛ ደረጃ ልታውቅ ትችላለች። በዚህ ረገድ ቅብጢዎች የቃል ኪዳኑ ታቦት በኢትዮጵያ እንደነበረ ቢያንስ ከ850 ዓመተ ምህረት ጀምሮ ያውቁ እንደነበረ የሚያመላክቱ የቤተክርስቲያን ጽሑፎች አሏቸው። ቀሪው ዓለም በተለይ ደግሞ ምዕራቡ እስከ 4ኛው መቶ ክፍለ ዘመን ድረስ ገና አረማዊ ስለነበረ ታቦቱ ሊመረመር የሚችል ዕድል አልነበረም። ከ4ኛው መቶ ክፍለ ዘመን ጀምሮ ብዙ የአውሮፓ ሀገራት ቀስ በቀስ ከአረማዊ እምነታቸው እየወጡ ክርስትናን መቀበል ከጀመሩ በኋላ ግን መርማሪና ጠያቂ የሆኑ የምዕራባውያን ባህል እንደ ሌሎች ዘርፎች ሁሉ ወደ ታቦቱም ጭምር ይመራቸው ጀምሯል። በተለይም ኢየሩሳሌም በ70 ዓመተ ምህረት በሮማውያን ከተወረረች በኋላ በመላው ዓለም ተሰራጭተው መኖር የጀመሩት አይሁዶች ከአውሮፓውያን ጋር ሰፊ ግንኙነት መፍጠር ከጀመሩበት ከ11ኛው መቶ ክፍለ ዘመን ጀምሮ አውሮፓውያኑ ስለ ቃል ኪዳን ታቦት ያላቸው ግንዛቤና ፍላጎት በልዩ ሁኔታ መጨመር ጀምሯል። ይህ ከፍተኛ ፍላጎት በአውሮፓ ውስጥ ከ11ኛው መቶ ክፍለ ዘመን ጀምሮ በታሪክ ተለይተው የሚታወቁ ጉልህ የታቦት ስነ ጽሑፎችን፣ ልማዳዊ ትረካዎችንና ምናባዊ ሀሳቦችን ማስከተል ጀምሯል። በዚህም በዘመኑ የቃል ኪዳኑ ታቦት በመላው አውሮፓ ክርስቲያኖች ዘንድ የአግራሞትና የሚስጥራት ሁሉ ማጠንጠኛ ሆኖ ተከስቷል። ከ12ኛው መቶ ክፍለ ዘመን መባቻ ጀምሮ ደግሞ በቃል ኪዳኑ ታቦት ላይ ልዩ ልዩ ፍላጎት ያላቸው ተግባር ተኮር ሚስጥራዊ ማህበራት መከሰት ጀምረዋል።
እነዚህ ማህበራት በመጀመሪያ የክርስትና ወገን መስለው የካቶሊክ ቤተክርስቲያንን ፍቃድ እያገኙ መደራጀት ከጀመሩ በኋላ ግን ቀስ በቀስ ለቤተክርስቲያኗ አደጋ እስከመሆንና እስከመቆጣጠር ደርሰዋል። ከእነዚህ ውስጥ እንደ ሲስተርሻንና ናይትስ ቴምፕላር ወይም የመቅደሱ አንጋቾች የተባሉት ማህበራት ይገኙበታል። በተለይ የመቅደሱ አንጋቾች የተባለው ማህበር ከምስረታው ማግስት ጀምሮ ታቦቱ ይገኛል በተባለበት ማንኛውም ቦታ ሁሉ እየዞረ የሚመረምር የሚቆፍርና የሚሰረስር ማህበር ሆኖ ተገልጧል። ለአብነት ያህል ይህ ማህበር የመስቀል ጦርነቱን ሰበብ በማድረግ ከአውሮፓ ወደ ኢየሩሳሌም ከተጓዘ በኋላ ታቦቱን ሲያስስ እንደቆየ የታሪክ መዛግብት ያስረዳሉ። ከዚህም አልፎ አስቀድመን መጠርጠር እንደምንችለው ይህ ማህበር የቃል ኪዳኑ ታቦት ፍለጋ ወደ ኢትዮጵያ ተጉዞ እንደነበር የሚያሳዩ ጥናቶች አሉ። ለመሆኑ የመቅደሱ አንጋቾች እነማን ናቸው? ወደ ኢትዮጵያስ ስለ መጓዛቸውስ ምን ማስረጃ አለ? የመስቀል ጦርነት። የአውሮፓ መስቀል ጦረኞች። በዓለም ታሪክ ውስጥ በአጠቃላዩ የመካከለኛው ክፍለ ዘመን እየተባለ የሚታወቀው ዘመን ከፍተኛ ታሪካዊ ክንውኖች የተፈጸሙበት ቅብጥብጥ ዘመን ነበር። በዚህ ጊዜ ውስጥ በተለይም በመካከለኛው ምስራቅ ውስጥ አይነተኛ የባህል የሃይማኖትና የዘር ትርምስ ተከስቷል። በወቅቱ በመሰረታዊነት በአውሮፓውያን በመካከለኛው ምስራቅ ህዝቦች፣ በሰሜንና ምስራቅ አፍሪካ ቱባዎች፣ በህንድና በሩቅ ምስራቆቹ ሞንጎሊያና ቻይና መካከል ከዚያ ዘመን አስቀድሞ ያልነበረ ማህበረሰባዊ ግንኙነት ተፈጥሯል። በጥቅሉ በዚህ ዘመን አንደኛው የዓለም ክፍል አስቀድሞ ከማያውቀው ከሌላኛው የዓለም ክፍል ጋር በክፉም በደጉም ከፍተኛ ትውውቅ አድርጓል። የእነዚህ ሁሉ ህዝቦች ግንኙነት ዋነኛ ማዕከል ደግሞ በአሁን ዘመን እስራኤል የተባለችው የዛኛዋ ፍልስጤምና ዋና ከተማ ኢየሩሳሌም ነበሩ። በአጠቃላዩ የፍልስጤም ግዛት ውስጥ በዚህ ዘመን ከፍተኛ ደም መፋሰስና ፍጹም ተለዋዋጭ ፖለቲካ እንቅስቃሴ የተደረገ ሲሆን ለዚህ ምስቅልቅልም ሆነ ማህበረሰባዊ ትውውቅ አብይ ምክንያት የሚጠቀሰው ደግሞ በታሪክ የመስቀል ጦርነት ወይም ክሩሴድ እየተባለ የሚጠራው የሃይማኖት ጦርነት ነው። በመግቢያችን ላይ ያነሳነው የመቅደሱ አንጋቾች የተባለው ምስጢራዊ ማህበር ውልደትና እድገትም ከዚህ የመስቀል ጦርነት ጋር ተያያዘ ነው። በዚህም ስለ ማህበሩ መፈጠርና ቀጣይ እንቅስቃሴዎች ከማንሳታችን በፊት የመስቀል ጦርነቱን ቅድመ ታሪክ ባጭሩ እንመለከታለን። በ1095 ዓመተ ምህረት በመሰረታዊነት በአውሮፓና በመካከለኛው ምስራቅ ህዝቦች መካከል የተለኮሰ የመስቀል ጦርነት በምድራችን ላይ ከሚታወቁት ረጅምና እጅግ አውዳሚ ጦርነቶች መካከል የሚመደብ ነው። በታሪክ ምሁራን የመካከለኛው ክፍለ ዘመን የዓለም ጦርነት በመባል የሚታወቀው ይህ ጦርነት ከ1095 ጀምሮ ከአንዲት ሀገር በስተቀር በዘመኑ የነበሩትን ሁሉንም ክርስቲያን ሀገራት በአንድ ወገን፣ ቀሪዎቹን እስላማዊ ሀገሮች ደግሞ በሌላ ወገን ከፋፍሎ ለ200 ዓመታት ደም አፋሷል። ጦርነቱን የቀሰቀሱት አውሮፓውያን ሲሆኑ በተለይ የሮማው ሊቀ ጳጳስ እርባን ሁለተኛ ሙስሊሞች በመካከለኛው ምስራቅ በተለይም በኢየሩሳሌም ክርስቲያኖችን እያሰቃዩ ተሳላሚዎችን እያንገላቱና አብያተ ክርስቲያናትንም እያወደሙ እንደሆነ በመቀስቀስ ምዕመናኖቻቸውን ለጦርነት ለማነሳሳት የመጀመሪያውን የክተት ነጋሪት አሰምተዋል። ከዚህ ዘመን ጀምሮ የመላ አውሮፓ በተለይም የፈረንሳይ፣ የእንግሊዝ፣ የጀርመን፣ የጣሊያንና በመጨረሻም የስፔንና ፖርቹጋል ነገስታት ህብረት በመፍጠር በመካከለኛው ምስራቅ ሙስሊም ሀገራት አብሶ ደግሞ ከ638 ዓመተ ምህረት ጀምሮ ላለፉት 457 በሙስሊሞች ቁጥጥር ስር በነበረችው ኢየሩሳሌም ላይ ጦርነት አውጀዋል። ቫቲካንን ጨምሮ በመላው አውሮፓ የሚገኙ አብያተ ክርስቲያናት፣ ጳጳሳትና ኤጲስቆጶሳት ደግሞ 200 ዓመት በፈጀው ጦርነት ውስጥ ዋነኞቹ አዝማችና ፍትሐውራሪ ሆነው አገልግለዋል። በዚህም ሳቢያ የአውሮፓ ቤተክርስቲያን ኢየሩሳሌምን ከሰቆቃ ለማዳን በሚል ምክንያት በወንጀል ተፈርዶበት በስር ላይ የሚገኘውን ሰው እንኳን የመስቀል ጦርነቱን ከተቀላቀለ ወንጀሉ እንደሚሰረዝለት፣ ኃጢአቱም ተሰሪዮ ዘላለም ሕይወት እንደሚያገኝ እየሰበከች ከዚህ ጦርነት ውስጥ ማግዳለች። በዚህም የመጀመሪያዎቹ የመስቀል ጦረኞች በአብዛኛውን ነፍስ ያጠፉ፣ አስገድደው የደፈሩ፣ ዘራፊዎች፣ ሽፍቶች፣ ሌቦችና ወንጀለኞች እንደነበሩ በታሪክ ተመዝግቧል። ከዚህ በተጨማሪ የመስቀል ጦርነቱ ዘማች የነበሩት እንግሊሽሜን፣ ፍሌሚንግስ፣ ጀርመንስ፣ ኢታሊያንስና ካታላንስ የተባሉት ጦረኞች የተለያዩ ማህበረሰቦች ቢሆኑም በተመሳሳይ ሁኔታ በጣም ያልሰለጠነ ጠባብና ስግብግብ የአኗኗር ዘይቤ እንደነበራቸው በዚያው ጦርነቱ ዘመን በተጻፉ አውሮፓዊ መዛግብት ላይ ተጠቅሷል። በጥቅሉ የመጀመሪያ መስቀል ጦርነት ሲለኮስ በቁጥር እስከ 80 ሺህ የሚደርሱ ከፈረንሳይና ጀርመን የተሰባሰቡ ስልጡን ተዋጊዎችን፣ የኃጢአት ስርየት አገኛለሁ ብሎ ያሰቡ ምስኪን ገበሬዎችንና ከስር ተፈተው የተለቀቁ ወንጀለኞችን የያዘ ነበር። ይህ ጦር ደግሞ በሮማው ጳጳስ ሳይቀር በከፍተኛ ሁኔታ በጥላቻ የተሰበከና እርጉም ዘር ወይም ዊክድ ሬስ የተባሉትን የመካከለኛው ምስራቅ ነባር ህዝብ ያለ ምህረት እንዲያጠቃ የተመከረ ነበር።
አውሮፓውያኑ ይፋዊ በሆነ ወጃቸው ጦርነቱን የጀመርነው በመስፋፋት ላይ የነበረውን እስልምና ወደ አውሮፓ እንዳይገባ ለማድረግና ኢየሩሳሌምን ነፃ ለማውጣት ነው ይሉ ነበር። መሬት ላይ የነበረው ሀቅ ግን ይህን አያመለክትም። ኢየሩሳሌም እስከ መስቀል ጦርነቱ። ኢየሩሳሌም በሙስሊሞች የተያዘችው ከ457 ዓመታት በፊት በ638 ዓመተ ምህረት ሲሆን በእነዚህ ዓመታት ውስጥ አልፎ አልፎ ችግሮች ይከሰቱ የነበረ ከመሆኑ በስተቀር ዘመኑ አውሮፓውያንን ጨምሮ በኢየሩሳሌም እና በቀጠናው ለሚኖሩ ሁሉም ማህበረሰቦች የመከባበር ዘመን እንደነበር የዘመናችን መደበኛ የታሪክ ጥናት ሳይቀር የሚመሰክረው ሀቅ ነው። ምክንያቱም በዘመኑ የመካከለኛው ምስራቅ ነባር ህዝቦች የብዝሃነት ባህላቸው ከፍተኛ የነበረ ከመሆኑም በላይ ከእስልምና መስፋፋት ጋር እኩል የወጣው ዲኒ ወይም ሙአሂድ የተባለው ህግ እስላም ያልሆኑ ህዝቦችን መብት የሚያስከብር ነበር። ይህ ህግ በተለይ የመጽሐፍ ቅዱስ አማኞች የተባሉት ክርስቲያኖችና አይሁዶች መብት እንዲከበር የሚያስገድድ በመሆኑ በቀጠናው ከፍተኛ መቻቻል ነበር። በተጨባጭ አዲሱ የእስልምና እምነት ኢየሩሳሌምና አካባቢዋን ከተቆጣጠረበት ዕለት አንስቶ ኢትዮጵያውያንን ጨምሮ ሌሎችም ክርስቲያኖች በየደብሮቻቸውና በየገዳሞቻቸው ጸንተው እንዲኖሩ አዋጅ በማስነገር ነበር የጀመረው። ይህን ሰላማዊነት የተመለከቱት የኢየሩሳሌም ክርስቲያኖች ከአረቢያ የመጡት ሙስሊሞች ከእነሱ ጋር በቤተ ክርስቲያኖቻቸው ውስጥ እንዲያመልኩ እስከ መጠየቅ ደርሰው ነበር። ከዚህ በኋላ የነበሩት 500 ዓመታትም ቢሆኑ በከተማዋ ለኖሩት ጥቂት የምስራቅ ክርስቲያኖች የሚሆን ከየትኛው ዓለም ለሚጓዙት ሰላሞች ሰላማዊ ነበሩ። ይህ ዘመን በተለያዩ የዓለም ክፍሎች መከራን ይቀበሉ ለነበሩት አይሁዶች ደግሞ ከማንም የበለጠ መልካም ዘመን ነበር። እንደሚታወቀው የክርስትና እምነት በቁስጥንጥንያ ተቀባይነት ካገኘበት ከ4ኛው መቶ ክፍለ ዘመን ጀምሮ አይሁዶች የመሲሁ ገዳይ የሚል ቅጥያ ተለጥፎባቸው ለታላቅ መከራና እንግልት መዳረጋቸው ሙን ነው። ይህ አባዜ በአውሮፓ እስከ ናዚ ዘመን ድረስ ቀጥሎ የታሪክ ጠባሳ ያስከተለ ሲሆን በሀገራችንም ቢሆን የአክሱም ነገስታት ሆኑ በኋላ ላይ የተነሱት ሰለሞናውያን ኦሪታውያን ላይ ግፍ ሲፈጽሙ መኖራቸው የሚታወቅ ነው። በተመሳሳይ ዘመንም በእስላም ነገስታት ስር የነበሩት አይሁዶች ታሪክ ግን ከዚህ የተለየ ነበር። በዚህ ዘመን በሙስሊም ካሊፎች ስር የነበሩት የባቢሎን ወይም የኢራን፣ የፍልስጤም፣ የስፔንና ሌሎችም አይሁዶች ከ600 ዓመታት በኋላ ለመጀመሪያ ጊዜ የተገናኙ የሃይማኖት ክርክር ማድረግ፣ ልዩነታቸውን ማጥበብና ራሳቸውን በከፊል ማስተዳደር ችለው ነበር። ከዚህም አልፈው በዚህ ረዥም ዘመን ውስጥ የባቢሎን ታልሙድ የተባለው የጋራ እምነት ሰነዳቸውን በውይይት ማጽደቅ ችለዋል። በተለይ በስፔን የነበሩት ሴርፋዲክስ አይሁዶች በእስላማዊ መንግስት ስር ሰፊ ተሳትፎ ከማድረግም አልፎ ወርቃማ የተባለለትን ከፍተኛ የሥነ ጽሑፍ እድገት ማሳየት ችለው ነበር። አይሁዶች ራሳቸው ከ640 እስከ 1038 ድረስ በዲምሂግ ከለላ አግኝተው የነበሩትን ይህን ወቅት ዘመነ ጊዮኒም ማለትም የልህቀት ዘመን ወይም የአይሁድ ወርቃማ ዘመን ሲሉ ይጠሩታል። የዲምሂግ በኢየሩሳሌም ለሚኖሩ አውሮፓውያን የመካከለኛው ምስራቅና የኢትዮጵያ ክርስቲያኖች ከፍተኛ ጠቀሜታ ነበረው። በኢየሩሳሌም ገዳማትን መገደም፣ በምንኩስና በዓት ይዞ መቀመጥ፣ የክርስቲያን ማህበራትን መመስረትና የመሳሰሉትን ልማዶች መፈጸም የተጀመረው ከተማዋ በሙስሊሞች ግዛት ስር በነበረችባቸው በእነዚህ ምዕተ ዓመታት በተለይም እስከ 8ኛው መቶ ክፍለ ዘመን ጀምሮ ነበር። ለአብነት ያህል በታሪካችን ወደፊት የምንመለከተው ናይትስ ሆስፒታለር ወይም አንጋች አስተናግዶች የተባለው ገናና አውሮፓዊ ማህበር በኢየሩሳሌም ውስጥ ከ1070 ዓመተ ምህረት የተመሰረተው በዚሁ የእስላማዊ ካሊፎች ዘመን ውስጥ ነው። በአጠቃላይ ወደ 500 ዓመታት ገደማ የፈጀው እስላማዊ አገዛዝ በአካባቢ ውብ የሆነ ብዝሃዊነትን፣ የባህል መወራረስና እኩልነትን ፈጥሮ እንደነበር ይታወቃል። በዚህ ምክንያት በቀጠናው ይኖሩ የነበሩ የአርመን፣ የኢትዮጵያና የግሪክ ክርስቲያኖች እንዲሁም ጃኮባይትና ማሮናይት የተባሉ የአውሮፓ ክርስትና ንዑስ ሳይቀሩ ከአካባቢው ነባር ሙስሊም ማህበረሰብ ለመለየት እስከሚያስቸግር ድረስ በቋንቋ በአለባበስና በጥቅል ባህል ተመሳሳይ ነበሩ። በዚህ ምክንያት ወደ ኢየሩሳሌም ለመሳለም ይጓዙ የነበሩ የአውሮፓ ክርስቲያኖች አንዱን ከሌላው ለመለየት ይቸገሩ እንደነበር መዛግብት ያስረዳሉ። በጥቅሉ በ847 ዓመተ ምህረት ሙታውኪል የተባለው የባግዳዱ ካሊፍ ቀጥተኛ ወይም ኦርቶዶክስ እስላሞች አይደሉም ባላቸው ሙስሊሞች ላይ ጨምሮ በበርካታ አይሁዶችና ክርስቲያኖች ላይ ሞትና ስደት ከማስከተሉ በስተቀር የእስልምና እምነት በመንግስት ደረጃ በዘመኑ አዋኪ ሆኖ የተገለጠበት ታሪክ አይታወቅም።
ኢየሩሳሌም በመስቀል ጦርነቱ ዋዜማ በመስቀል ጦርነቱ ዋዜማም ቢሆን ከአውሮፓ ጳጳሳት ፕሮፓጋንዳ በተለየ ሁኔታ ኢየሩሳሌም ለተሳላሚ ክርስቲያኖች በጣም ሰላማዊ ነበር። የኢየሩሳሌም ጉዞ በታሪክ በከፍተኛ ሁኔታ አዋኪ የነበረው ራሳቸው አውሮፓውያን ኢየሩሳሌምን በቅኝ ግዛት ያስተዳድሩ በነበሩባቸው የክርስትና የመጀመሪያ 200 ዓመታት ውስጥ ነበር። በእነዚህ ዘመናት ውስጥ አውሮፓ ገና አረማዊት የነበረች ሲሆን በእነርሱ የግዛት ዘመን ኢየሩሳሌምን ተሳልሞ መመለስ በጣም ከባድ ነበር። ጉዞው ከመፈቀድም አልፎ እንደ ጽድቅ መቆጠር የጀመረው አውሮፓዊ ንጉሥ ቆስጠንጢኖስ በ4ኛው መቶ ክፍለ ዘመን ክርስትናን ከተቀበለና በተለይም እናቱ ሄለን ኢየሩሳሌምን ሄዳ ከጎበኘች በኋላ ነበር። ይህ ጉዞ ለምዕተ ዓመታት ቀጥሎ በ7ኛው ክፍለ ዘመን አካባቢው በእስላሞች ከተያዘ በኋላም ቢሆን ለቅጽበት ከተፈጠረ ፖለቲካዊ ውጥረት በስተቀር ይህ ነው የሚባል መስተጓገል አልታየበትም። በዚህም ምክንያት ከ8ኛው መቶ ክፍለ ዘመን ጀምሮ ኢየሩሳሌምን የሚሳለም አውሮፓዊ ክርስቲያን ቁጥር በጣም ጨምሮ ነበር። አውሮፓውያኑ የመስቀል ጦርነቱን ከመክፈታቸው ጥቂት ዓመታት አስቀድሞ በነበረው ዘመን እንኳን ይህ ሁኔታ አልተቀየረም ነበር። ለአብነት ያህል ጦርነቱ ከመለኮሱ 30 ዓመት አስቀድሞ በ1065 የኢየሩሳሌም እስላማዊ ገዦች በታሪክ ታላቁን የተደራጀ የአውሮፓዊ ተሳላሚዎች ቡድን በክብር አስተናግደዋል። በዚህ ጉዞ ወቅት የወቅቱ ጀርመን ጳጳስ እስከ 10,000 የሚደርስ አባላትን ያሉትን የኤጲስቆጶሳት የቤተ ክህነት መሪዎች፣ መኳንንትና መመናንን ጠባቂ ወታደሮችን ሳይቀር ይዘው በሰላም ተሳልመው ተመልሰዋል። በጥቅሉ በዘመናችን ያሉ አውሮፓ ታሪክ ምሁራን ሳይቀሩ የመስቀል ጦርነቱ በተቀሰቀሰበት ዘመን ስለነበረው እስላማዊ ባህል ሲጽፉ እንዲህ ብለዋል። ሙስሊሞች ሲዋጉ በአንድ እጃቸው ሰይፍ በሌላ እጃቸው ደግሞ ቁርአን ይዘው ያገኙትን ሰው ሁሉ ሙስሊም ሁን አለበለዚያ እንገድልሃለን ይላሉ የሚለው ያጌጠ ትርክት በመሰረቱ እውነትነት የለውም። አክራሪ ሙስሊምነት ያለ ቢሆንም ይህ በኋላ በቱርክና በአፍሪካ ሙስሊሞች የመጣ እንጂ ከድሮ የነበር አይደለም። አረቦች በመሰረቱ ሁሉም እንደ ፍላጎቱ ነው ብለው ያምኑ ነበር እንጂ እስልምናን በሰይፍ የማስፋፋት ፍላጎት አልነበራቸውም። ለአብነት ያህል የግብጽ ክርስቲያኖች በጽንሰ ሐሳብ ደረጃ ቤተክርስቲያን እያንዳንዱ እንዳያንጹ ይከለከሉ ነበር። ነገር ግን ባስፈቀዱ ቁጥር ፈቃድ ያገኙ ነበር። በሞት ያስቀጣ የነበረው ብቸኛ ጥፋት እስልምናን መሳደብ ብቻ ነበር። ይህም ቢሆን አልፎ አልፎ እንጂ ሁሌ ተፈጻሚ አልነበረም። ከዚህ ውጪ ሁለቱ ሃይማኖቶች ወዳጆች ሆነው ኖረዋል። የመንግስት ስራም ቢሆን አረቦች ደካማ የሥራ ባህል ስለነበራቸው በአብዛኛው በክርስቲያኖች የተሞላ ነበር። ከዚህ ሁኔታ አንጻር የዘመኑ አውሮፓውያን የመስቀል ጦርነቱን ለመለኮስ አስገዳጅ ሁኔታ ወይም ጥቃት እንዳልደረሰባቸው በእርግጠኝነት መናገር ይቻላል። አለቀልሽ ልቤ ትንዶ ታታቀጥል እንጂ እያልከን ነበር እንዴ? ኧረ ደሴ ገራዶ አለቀልሽ ልቤ ተንዶ በጋሽ ባህሩ ቃኘው ተዚሞ በቴዲ አፍሮ በድጋሚ የተሰራ ሙዚቃ ነው። እስላም ክርስቲያኑ ባንድ ሆነ ጾማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው አምላክ ይሄን አይቶ ነው በረዳቸው ወይም ነው በሰማቸው። አድማጮቻችን ተመልሰናል። ፕሮግራሙ የጋራ ነው። በገራሚ ማስታወቂያና የሚዲያ ስራ ይዘጋጃል። በአዋሽ 90.7 ኤፍኤም ሬዲዮ በኩል ደግሞ ወደ እናንተ እየደረስን እንገኛለን። አስደሳች ጋሻው ታሪኩ በለው ወርቅነሽ ለታ እልፍኝ ውስጥ ተሰይመናል። ሃይማኖት ሲመልስ ደግሞ ቴክኒኩን ታዝበታለች። በጥራት ወደ እናንተ እያደረሰችልን ትገኛለች። በኢድ በነጋታው ከአንድ እንድሪስ ከሚባለው ጓደኛ ጋር ምሳ ይበላ ነው አብረን የሆነ ቦታ ሄደን ሽሮ ነው ይበላ ነው። በቃ በግድ ካልጋበዝኩ ብዬ አብረን ካልበላን ብዬ እንግዲህ ይሄ ነው። ስለዚህ መጽሐፉን በይበልጥ እንደዚህ ንባቦች ቢኖሩ መጽሐፉን በይበልጥ ያነቡት ደግሞ አድማጮች በጣም ደስ የሚል ታሪክ ያነባሉ። መጽሐፉ ምን ይባላል? የተከለከለው የኢትዮጵያ ታሪክ ነው የሚለው። የአውሮፓ የሚስጥር ማህበራት ድብቅ የኢትዮጵያ ፍላጎት። ምክንያቱም የኢትዮጵያ ፍላጎት የሆነው ታቦቱ ከእስራኤል ወደኛ ሲመጣ ታቦቱን የሚፈልጉ አካላት፣ ስለዚህ ኢየሩሳሌምን የመቆጣጠር ታቦቱን የመዝረፍ አጀንዳ የነበራቸው ናቸው። ስለዚህ ከሆነ አካል ጋራ ወይም ከሃይማኖቱ ከእስልምናና ከክርስትና ጋራ መነጠል አለባቸው ነው። እስቲ እናንተ ምን ተረዳችሁ? ወርቅዬ ከመጽሐፉ እንደተረዳሁት ይሄ አንድ ነን የሚል አይነት ብያኔ ነው ያለው። እኔ በተረዳሁት አኳኋን ብዙ ነገር እንደዛ ነው የሚያሳየውና የበለጠ መጽሐፉን ቢያነቡት ደግሞ አድማጮቻችን በደንብ ከዛ ላይ የሚያገኙት ይሆናል።
አድማጮቻችን ፕሮግራማችን የጋራ ነው። በገራሚ ማስታወቂያና የሚዲያ ስራ ይዘጋጃል። በአዋሽ 90.7 ኤፍኤም ሬዲዮ በኩል ደግሞ ወደ እናንተ እየደረስን እንገኛለን። አስደሳች ጋሻው፣ ታሪኩ በለው፣ ወርቅነሽ ለታ እልፍኝ ውስጥ ተሰይመናል። ሃይማኖት ሽመልስ ደግሞ በቴክኒኩ በኩል ታዝበታለች። በአዲስ አበባ አየር ላይ በቀጥታ እንናኛለን። በመላው ዓለም ደግሞ በበይነ መረብ አማካኝነት እንደመጣለን። አዋሽ 90.7 ኤፍኤም ሬዲዮ ወደ እናንተ የምንደርስበት የሬዲዮ ጣቢያችን ነው። አብራችሁን ቆዩ እያለን ወደ ሌላኛው ፕሮግራማችን ልንሸጋገር ነው አይደል? አሁን ደግሞ ወርቅ ወዴት ነው የምንሄደው? እነ ጥሪቴ ቤተሰብ ጋር ጎራ ብለን እንመለሳ። አድማጮቻችን አብራችሁን ቆዩ። ለሚኖራችሁ ሀሳብ፣ አስተያየት፣ ጥቆማ ብትሉ ደውሉልን በ0115 54 33 16 ወይንም መጨረሻውን 19 ላይ በማድረግ ደውሉልን። 6804ም እናንተን ይጠብቃል። አብራችሁን ቆዩ። ወርቅ ፈረሱም ሜዳውም ማይኩም ይሄው ሰላም ለእናንተ ይሁን አድማጮቼ። የጥሪቴ እናት ነኝ። ባለፈው ሰንበት ጥሪቴንና ሊቃንን ይዤ ወደ ህፃናት መጫወቻ ስፍራ አቅንቼ ነበረ። በመንገዳችን የምናያቸው ነገሮች በሙሉ አይነግቡ ናቸው። መንገዱ ጽዱና ማራኪ ነው። ለህፃናትም ሆነ ለአዋቂዎች የሚውሉ የመዝናኛ ስፍራዎች በየመንደሩ እንደ ልብ ነው። መጠየቅ መክሊታቸው የሆኑት ልጆቼ ዛሬም አንድ ጥያቄ ጠየቁኝ። ጥሪቴ እንዲህ አለችኝ፣ እማ በሚያምር መንገድ ላይ የሚያሳዝኑ ህፃናትን ለምን እናያቸዋለን? ማለት ምን ማለት ፈልገሽ ነው ልጄ? ልጆቹ ዳቦ ግዙልኝ እያሉ ሲለምኑ አያቸዋለሁ። ሊቃን እነሱ እናት አባት የላቸውማ እንደኛ። ጥሪቴ ከእናታቸው ጋር ሆነው ሲለምኑ አይቻቸው አውቃለሁማ። ይህንን ማስቆም አይቻልም እንዴ? መልስ አጣው። ለዚህ ለልጆቼ የምሰጣቸው እኔም ዘውትር ወደ ስራ ሳቀና ፀሐይና ብርዱ የሚፈራረቅባቸው ጨቅላ ህፃናት የዳቦ ግዙልኝ መልስ የማይገኝለት ጥያቄ በዜማ የሚያቀርቡ ያልታደሉ ህፃናትን ድምጽ መስማት የወላድ አንጀቴን የሚያላውሰው ጉዳይ ነበር። ከቅርብ ጊዜ ወዲህ መዲናችን አዲስ አበባ ለልመና እጃቸውን የሚዘረጉ ጧሪ ቀባሪ ያጡ አዛውንቶች፣ እናቶችና ህፃናት እየተበራከቱባት ነው። ተመጽዋችነትን ለማንም ይሁን ባይባልም ያላቸውን ጥያቄ ወደዚሽ ምድር ላመጣናቸው ህፃናት ፈጽሞ የሚሆን ገና አይደለም። ሀገር የመረከብ ኃላፊነት ነገ ላይ የሚያርፈው በእነዚህ ህፃናት ጫንቃ ላይ ነው። ታዲያ ዛሬ ቦርቀው ያላደጉበት የዕለት ጉርሳቸውን በአግባቡ ያላገኙ ረሃብና ጥማቱ ቁሩ በሚፈራረቅባቸው ህፃናት አእምሮ ሀገር ምንድናት? ከሀገርስ ምን አገኙ? ነገስ ሀገርን በምን መልኩ መረከብ የሚችሉ ይሆናል? በእያንዳንዳችን ጆሮ ላይ ሊያቃጭል የሚገባ ጥያቄ ነው። ሌላው በሀገራችን የህፃናት መብት ተሟጋቾች በህገ ወጥ ፍልሰት የሚመጡ ህፃናትን ለመብታቸው በምን መልኩ ድምጽ እየሆኑላቸው እንዳለ አይታወቅም። ለህዝብ ቅርብ ናቸው የሚባሉ የመንግስትም ሆነ የግል ሚዲያዎች ስናነሳ መሬት ወርደው ይህንን መመልከት እንዴት እንደተሳናቸው ጥያቄ ይሆንብኛል። በመጫወቻ ስፍራ ቁጭ ብዬ በሐሳብ ብዙ ተጓዝኩ። ሊቃን እየተጫወተ ነው። ጥሪቴ ከመጫወቻ ቦታ ግቢ ውጪ አሻግራ ትመለከታለች። በእጁ ማስቲሽ ይዞ መኪና እየታከከ የሚለምን ብላቴና ላይ አይኗ እንዳረፈ በአይኔ ተከትዬ ደረስኩባት። ጥሪቴ ነው ወደለች። ለልጆቹ እኛ በምንችለው አቅም ሁሉ እገዛ እናደርግላቸዋለን። አንቺም ስታድጊ ይህንን ነገር ትቀርፊያለሽ። በተቻለሽ ሁሉ አንቺም በርቺልኝ በይ አሁን ወደ ጨዋታሽ አልኳት። ለልጄ ኃላፊነት ስሰጥ ነገ ላይ እኔ በማያትም ሆነ በማላያት ሀገር ላይ ሌላ ትውልድ በሚኖርባት ሀገር ላይ ለትውልድ ቅርብ ለሆኑ አካል
ኃላፊነት እየሰጠው ነበር። ከንቱ አልቀረም ልመናይ። አድማጮቻችን ተመልሰናል። ከአብነት አጎናፍር የመጀመሪያ አልበም ላይ ነበረ። በነገራችን ላይ የሚገርም ታሪክ አለው ይሄ ሙዚቃ ታታ። አንድ ቀን በደንብ አጠናቅረን የምናወጋችሁ ይሆናል። የዳበረ ታሪክ አለው ማለት ነው ይሄ ሙዚቃ። እኔ እንደውም የማደንቀው ምን መሰለህ ራሱን ችሎና የማደንቀው በ5 ደቂቃ ግጥም ውስጥ ወይም በ5 ደቂቃ ዘፈን ውስጥ ሙሉ ፊልም መስራት እንደሚቻል ታው ቆንጆ ማሳያ ነው። የጥሪቴም ሙግት ግሩም ነበረ። አሁን እንኳን ጥሪት ሆነች ደስ ይላል። ጥሪት ማለት ወደፊት የሚቀመጥ ነገር አይደል? ስሟም ራሱ ደስ ወንድሟ ራሱ ማን ነው? ሊቃል። አድማጮቻችን ፕሮግራማችን የጋራ ነው። ደውሉልን በ0115543316 ወይንም መጨረሻውን 19 ላይ በማድረግ ደውል አድርጉልን። እናንተና እኛን የሚያገናኝ የስልክ ድልድያችን ነው። አብራችሁን ቆዩ ያለን አሁን ሰዓቱን የሚረከበን ኪነ ጥበብ ነው አይደል? ባለፈው በይደር ያስቀመጥነው ነገር አለ ታታ በቀጥታ ወደ እናንተ የሚያደርስልን ነው ማለት ነው። ስባትን ስራ ነው የምናቀርበው። ጋሽ ስብሐት ሲነሱ እኮ አብሮ ብዙ ነገር የሚነሳ ነገር የማይነሳ ነገር ምን አለ? ጋሽ ስብሐት እንደውም አንድ ጸሐፊ ይመስሉኛል የአፍሪካ አንድ ሽማግሌ አንድ ቤተ መጻሕፍት ማለት ነው ይላሉና አንድ አዛውንት ህይወታቸው አለፈ ማለት ሙሉ ቤተ መጻሕፍት ጠፋ ማለት ነው ይላሉና ጋሽ ስብሐትን ስታነሳ ደግሞ ጋሽ ስብሐት ባጭር ቁመታቸው ትልቅ ታሪክ የተሸከሙ አንጋፋ ደራሲያችን ነው ጋሼ እና ከሱ መጽሐፍ ላይ ቆንጠር አድርገን አድማጮቻችን የምናካፍላቸው የሱ መጽሐፍ ነው ለማለት ማንልበት ቦታ ለጠቆመ እዚህ ጋር ሰዎች ጽሁፎቹን እየሰበሰቡ ማሳተም ጀምረው ነበር ይጋሽን። አዎ እና ይሄ የትረካ ጥበብ ብለው ከ1966 እስከ 2003 ዓመተ ምህረት በሚል ሰብስበው አቤል ሰይፈ አርትዖት ሰርቶ አቤል ሰይፈና ማንንገረው ሸንቁጥ ሰብስበው ያሳተሙት አንድ መጽሐፍ አለ የትረካ ጥበብ የሚል። እንግዲህ አሁን እኔ የማነበው ወይም የማቀርበው ጽሁፍ ከሱ ላይ የተወሰደ ነው። 2013 ዓመተ ምህረት ነው። እግረ መንገዳቸውንም አድማጮቻችን ፈለግ አድርገው ቢያነቡት ይጠቀሙበታል። የትረካ ጥበብ ይሰኛል መጽሐፉ። ስለዚህ ወደ ፕሮግራሙ ቁማርተኛው ዶስቶቭስኪ ድርሰት ስብሐት ለአብ ገብረ እግዚአብሔር ትረካ ታታ። ቁማርተኛው ዶስቶቭስኪ ከደራሲው እኩል የሚገርም ነው። ቁማርተኛው ፊዮዶር ሚሃይሎቪች እሱ ራሱ ስለ ቁማርተኝነቱ በልብ ወለድ ቅርጽ የጻፈው ቁማርተኛው ዘጋም ብለር የተባለ ልብ ወለድ አላችሁ ከፈለጋችሁ። በዚያ ዘመን ራሽያ ውስጥ ፍልሚያና ቁማር ትልቅ ወንጀል ነው። እንደ ቀዳማዊ ታላቅ ባለቀኔ አሌክሳንድር ፑሽኪን አይነቶቹ ግን ክብራችን ከሚደፈር መግደል ወይም መሞት ይመረጣል ብለው ይፋለማሉ። አያቱ ከዚህ ሄደው እዚያ ኖረው ተዋልደው ከፑሽኪን ጋር አዛመዱን። ነፍሳቸውን በሰማይ ቤት ያንበሽብሻትና ቆፍጣናው የአገር ልጅ ፑሽኪን በፊልሚያ ሞተ። ቀኑ ስለደረሰ ሊሆን ይችላል። ጠቢቡ ደራሲያችን ግን አሳታሚዎቹ ለቁማር ጨዋታው ህጋዊ ቁማር ቤት ወደሚፈቅድበት ወደ ስዊዘርላንድ መቼ እንደሚሄድ ያውቃሉ። ስለዚህ ከመሄዱ በፊት ኮንትራት ያስፈርሙታል። በሚቀጥለው የሚጽፈው ልብ ወለድ ወይም ሌላ ጽሁፍ ቢያንስ ምን ያህል ገጽ መሆን እንዳለበት በታይፕ የተጻፈው መቼ ማስረከብ እንደሚገባው ይህን ውል ቢያጓድል የሚደርስበትን ኪሳራ ምናምን ይላሉ። ሁሉ ለጉዞውና እዚያ ለመኖሪያውና ለልዩ ልዩ ወጪ በውስጥ ታዋቂ ለቁማር በቅድሚያ ይከፍሉለታል እንደ ቀብድ። በቁማር የሚከብረው ቁማር ቤቱ ወይም ቀረጥ ሰብሳቢው መንግስት ብቻ ነው። ቁማርተኛው ምንም ያህል ቢበላ የበለጠ እበላለሁ እያለ ይቆምራል ይላል ዶስቶቭስኪ።
ምናልባት አንዳንዴ ቀንቶት በጣም ብዙ ከበላ በኋላ ዛሬስ እድልን አልተፈታተናትም ይበቃኛል ብሎ በልጽጎ ቢሄድ እንኳ ሌላ ቀን ተመልሶ የበላውን ሁሉ ማስበላቱ የማይቀር ነው። እንግዲህ አሁን ሁሉ እያወቀ መቆመሩን የሚቀጥለው ለምንድን ነው? ቁማር ውስጥ ስመሰጥ ብቻ ነው ሁለንተኔ ረስቼ በዚያ ሰዓት ውስጥ ታምቄ የት መቼ ማን እንደሆንኩ ጠፍቶ ከእድል ጋር የምፋለመው። በፍልሚያው እንደምሸነፍ መሸነፌ ሊቀር እንደማይችል ይሄ የሁል ጊዜ እውነት ተመልሶ የሚታወቀኝ ግን ጠረጴዛው ላይ ያስቀመጥኩትን ገንዘቤን ያ የተረገመ ቁማር አጫዋች በዚያ በረከሰ ከዘራው እየሰበሰበ ሲያባንነኝ ብቻ ነው። በዚያ ወቅት ኢቫን ቱርጌኔቭ ሌላው ታላቅ የሩሲያ ልቦለድ ደራሲ እዚያ ከተማ ይኖራል፣ ቪላ ተከራይቶ። ቱርጌኔቭ ለመቶዎች ዓመታት ተንደላቀው የኖሩ የታላቅ ባለጸጋ መኳንንት ቀጥታ ወራሽ ነው። አንድ ስፋቱ ብዙ ጋሻ የሚሆን የግል ንብረት የሆነ ጫካ አለው። ሲያሰኘው ብቻውን፣ ሲፈልግ ከወዳጆቹ ጋር አራዊትና አዋፍ እያደነ የሚውልበት ከዶስቶቭስኪ የቺስታነት የበሽተኛነት ኑሮ ጋር የትና የት የተራራቀ። አንድ ቀን ዶስቶቭስኪ መጣና በአገራቸው እንደም ሻይም እየጠጡ እየተጫወቱ 400 ሩብል የነሱ ዶላር መሆኑ ነው ብድር ይጠይቃል። ቱርጌኔቭ ሳያመነታ ይሰጠዋል። ብድር ተባለ እንጂ እሱ እኮ መስጠቱ ነው። ከ2 ወር በኋላ መጥቼ መልሳለሁ ይላል። ቁማርተኛው ሲሰናበት እዳዳ ነው፣ ይካበዳል፣ የሚረሱት አይደለም። ዶስቶቭስኪ ቁማር ሳይሆንለት ቀርቶ ከዛሬ ነገ ይቀናኛል እበላለሁ እያለ 4 ወር አለፈ። ቀብድ የተቀበለበትን ልቦለድ ለመጻፍ ወደ አገሩ ተመልሶ ሜዳ ግድ ሆነበት። ወደ ቱርጌኔቭ ቪላ መጣ እና ለሰላምታ እንኳን ጊዜ ሳይወስድ እና 400 ሩብል ልከፍል ያልቻልኩ እንደሆን ምን ታመጣለህ? ቆዳዬን ገፋት ሸጠው እኮ ምን ታደርገኛለህ? በላ። ቱርጌኔቭ ቢገርመውም ያን ያህል ሳይረበሽ የሚያደንቀውን ደራሲ ሊያባብለው ሲጀምር የመኳንንት ጨዋታን ወደዚያ ኪስ ክተተው፣ ብትፈልግ ምን ታደርገኝ ትችላለህ? ጠብሳት በላኝ። ኧረ እባክህን ወንድሜ ፊዮዶር ሚሃይሎቪች፣ አሁን በእኔና በአንተ መሀል 400 ሩብል ከቁም ነገር ይቆጠራል። ከሱ የትና የት የሚበልጥብን የሥነ ጽሑፍ ሥራ እየጠራ አይደለም እንዴ? ይልቅ ረጋ በልና ወደ አገር ቤት ተመልሰ ልቦለድ ለመጻፍ ተዘጋጅ። መመለሻም ቢሆን ላበድርህ እችላለሁ። የምን ማህሪ መልአክ ለመሆን ነው ባክህ? እሱን ግድ የለም ሄደ ችክ ብለህ ተቀምጠ ጻፈና አንብበንህ ከተደሰትንበት በኋላ ስለ 400 ሩብሉ ለማውሳትና አብረን ለመሳቅ ጊዜ ይኖረናል። እንደዚህ ያባበለ ቱርጌኔቭ የፌሲታ ተቆጥታ ወዳጁን ሸኘው ይባላል። እንደ ዶስቶቭስኪ፣ እነ ቶልስቶይ፣ እነ ቱርጌኔቭ ዓለምን ያስደነቁ ታላላቅ ልቦለዶችን ደረሱ። ቀዳሚያቸው የሆነው ኒኮላይ ጎጎል ግን ዴድ ሶልን በሚለው ልቦለዱና ዘ ኢንስፔክተር ጀነራል ወይም ዋናው ተቆጣጣሪ በተሰኘው የመድረክ ኮሜዲው የአገሩ ፖለቲካና ማህበራዊ ስርዓት ምን ያህል እንደበሰበሰ ያሳያል እያሳቀ። እንደዚያ የዘለፋቸው ከፈለጉ ከስተታቸው ተምረው ታድሶ ማካሄድ እንደሚችሉ ያመላክታቸዋል። አለላቸው እንጂ አንድ ሌላ አሪፍ አስተዋይ ልቦለድ ደራሲ የራሻ ከፊል ፊውዳል ከፊት ካፒታሊስት ስርዓት ምን ያህል እንደዘቀጠና በቅርቡ መፈራረስ እንደማይቀርለት የነገራቸው ማለት የነ ሌኒን አብዮት ነብይ ነበረ። ባገርማችሁ ታዲያ ስሙን ረስቼዋለሁ። ምናልባት ስኬድሪን ሻሎ ሊሆናል። የመጽሐፉ ርዕስ ዘ ፋሚሊ ጎሎቪሎቭ ይባላል። ለደራሲውም ለአንባቢዎቹም ይህን ቤተሰብ የራሽያ መሳፍንትና መኳንንት መደብ ይወክላል። ጥንት እንደ ቶልስቶዮችና እንደ ቱርጌኔቮች በማዕረግ በሀብትም ታላቅ ነበር። ነገር ግን በመቶዎች ዓመታት ቀስ በቀስ ሀብቱ እየጎደለ እየመነመነ መጥቶ ዛሬ የቀራቸው መኖሪያ ቤታቸው ጥቂት የጭሰኞቻቸው መኖሪያ መንደሮችና አንድ ሰፋ ያለ እርሻ ብቻ ነው። ዋናው ገጸ ባህሪ ጎልማሳ ነው። ከአረጋውያን ወላጆቹ ጋር ቁርስ በልቶ ወደ እርሻው ሄዶ ቢሮ ውስጥ ይቀመጣል። ሲያስብ ይቆይና ትልቅ መዝገባ ወጥቶ የሥራ ዕቅድ አንድ ባንድ ይነድፋል። የላሟን ወተት መሸጥ ብጀምር በረት ውስጥ ያሉትን ላሞች ጥጃ ናቸው፣ የቀሩት ከብት የነበሩት አንድ ባንድ ተሽጠዋል። በመጀመሪያዎቹ ሳምንታት አንዱ ጭሰኛ በየሰው ቤት እየዞረ ይሸጣል እንበል። ላሚቱ በቀን 20 ሊትር ትታለባለች። አንዱ ሊትር 35 ኮፔክ ቢሸጥ በቀን በሳምንትና በወር ስንት ገቢ ያመጣል? በሉክ ወረቀት ላይ ሂሳቡን ይሳላል። ቆይማ ጥጃዋ አደገችና 2 ጥገት አለን እንበል። በቀን 40 ሊትር እየተሸጠ ነው እንበል። ሂሳቡን በሌላ ሉክ ወረቀት ላይ ያሳላል። ሲተክስ ሲያስብ ሲያሰላስል ይቆይና ሌላ ሐሳብ ብልጭ ይልለታል። ከቀደሞቹ ሐሳቦች የበለጠ ውጤት በፈጠነ ጊዜ የሚያስገኝ
ወይም ቤታችንን ወይም እርሻችንን ወይም ሁለቱን ማሽተን ከባንክ ጠቀም ያለ ገንዘብ ብንበደርና አንድ ሁነኛ አጋር አፈላልገን በሁለታችን ጥምረት ካፒታል አንድ ለዚህ ሀገር አዲስ የሆነ ግን በጀርመን ወይም በፈረንሳይ የተለመደ አስተማማኝ ገቢ የሚያስገኝ ቢዝነስ ብንጀምርስ እንየው እስቲ ይልና በሶስተኛ ሉክ ላይ ሂሳቡን ማስላት ይጀምራል። እንዲህ ሲሰራ ውሎ ወደ ቤቱ ይሄዳል። በነጋታው ከወላጆቹ ጋር ቁርስ በልቶ ወደ እርሻው ሄዶ ቢሮ ውስጥ ይቀመጣል። ሲያነብ ይቆይና ትልቅ መዝገብ አውጥቶ የሥራ ዕቅድ አንድ በአንድ ይጽፋል። ስለ ራሽያ ወርቃማ የሥነ ጽሑፍ ዘመን ጨዋታችን በጎሎቬቭ ቤተሰብ ከንቱ ኑሮ ቢያበቃ ደስ አይልም? ሄር ይደብራል። ስለዚህ እነሆ ኒኮላይ ጎጎል የአገሩን ሰዎች እያሳሳቃቸውና ጉለትና ጥፋታቸውን እየነገረ ዴድ ሶልስ የሞቱ ነፍሳት ጻፈላቸው። አሁንም በብዙ ሳቅ ያሸበረቀ ከዚያ የባሰ የጓዳ ጉዳቸውን አውጥቶ የሚኮንናቸውን ልብ ወለድ ደገመላቸው። ይሄኛው ግን ደራሲው ከጨረሰው በኋላ ጥቂት ሳምንት ቆይቶ ሲያነባው ጊዜ ለካ ሮስኪ የሆነ ሰው ሁሉ መፈጠሩን እስኪጸየፍ ይኮንነዋል። ኒኮላይ ጎጎል ለአገሩ ሰዎች አዘነላቸው። ያን የመሰለ እንቁ ልብ ወለድ አንብቦ እንደጨረሰ አቃጠለው። ለጸሐፊም ለአንባቢም እንደ ጎጎል የሰው ፍቅር ያሳደረብን። አድማጮቻችን ተመልሰናል። ፕሮግራማችን የጋራ ነው። በገራሚ የማስታወቂያና የሚዲያ ስራ ይዘጋጃል። በአዋሽ 90.7 ኤፍኤም ሬዲዮ በኩል ደግሞ ወደ እናንተ እየደረስን እንገኛለን። አብራችሁን ቆዩ። ብዙ የምንጫወትባቸው ነገሮች አሉ። ወርቅ ዝም ብለሻል፣ ግን ዛሬ እንዴት ነው? እስከ 9 ሰዓት አብሮን እንቆያለን። አድማጮቻችን ስልክ ማስታወቂ በዛችሁ 0115 54 33 16 መጨረሻውን 19 እና ደግሞ በ6804 ላይም ደግሞ ጻፉልን። ቀጣይ ፕሮግራማችን ማህበረ ፖለቲካ ላይ ደረስን። ማህበረ ፖለቲካን ማህበረ ኢኮኖሚ ልናደርገው እንችላለን። ዛሬ እያቀላቀልን ነው። ባጭሩም እንዳስሳቸው ነገሮች አሉ። የአሜሪካ ኢኮኖሚያዊ ቡጢ ምን ይመስላል የሚለውን ብናየው ደስ ይለኛል። ታታ ምን ታስባለህ? ጥሩ ነው በጣም። ዶናልድ ትራምፕ ሰሞኑን በሀገራት ላይ ታሪፍ ከፍ አድርገዋል። ከተለያዩ ሀገራት ወደ አሜሪካ የሚገቡ ምርቶች ላይ ከ10% መነሻው አድርገው ከፍ ያለ ደግሞ 54% አድርገዋል። 54% በቻይና ላይ ያረፈ የኢኮኖሚ ቡጢ ነው እና ይህንንም በጣም በርካታ ሀገራት በመንግስታቶቻቸው አማካኝነት ቁጣቸውን፣ ኩርፊያቸውን፣ ቅሬታቸውን እየገለጹ ይገኛሉ። አሜሪካ ግን ዝም በሉ አይነት ነገር መልስ ሰጣለች በሚኒስትሩ አማካኝነት። አንተ መንደርደሪያ እንዲሆነክ ምንድነው ለምሳሌ አሁን እነዛ 54% የተደረገባቸውና የኛ ግን 10% ናት አይደል? የኛ 10% ውስጥ ነው። በነገራችን ላይ ማስመር ያለበት ታታ ከነጻ ከአገዋ ተነስተን ነው እንግዲህ 10% የተጣለበት። አዎ አይ አንዱ ማደግ ነው። ምን መሰለህ ታታ ማደግ ነው ብቻ ሳይሆን አንዳንድ ጊዜ ቻይና ከአሜሪካን የሚገዳደር የኢኮኖሚ ጡንቻ ያላት ሀገር ናት። ነገርዮሹ ለሷም ትንሽ አስጊ ይመስላል። ምክንያቱም እንዴት መሰለህ 10% ምን ማለት ነው? 10% መነሻ ቀረጥ ሲጣልብህ በገቢ ላይ ወይ ደግሞ